አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናቸው? ደህና ናችሁ? ወይኔ ያሉኝ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እና አንዴ ታሪክ ይዤላችሁ መጥቻለሁ ማለት ነው። ያኔ ልጅቷ እዛ ሀገር ከመጣች ቢያንስ ወደ 10 ዓመት ይሆናታል። ኢትዮጵያ እንትን ነበራት ማለት ነው። ቃል የተገባባችው ልጅ ነበራት። ከዛ ቃል ተገባብተው ወደዚህ ሀገር መጣች እና እዚህ ሀገር ከመጣች በኋላ ጠለብ 2 ዓመት ሰርታለች። ከዛ ከ2 ዓመት በኋላ ጠፋች። እሷ ትጥፊ ኢትዮጵያ ነው የተወለው ምናምን እያለ ቃል ገባችለት ልጅ ማለት ነው። በቤተሰብ ነው እንትን እኔ ጮኛ የሆኑት ማለት ነው። ከዛ በጣም ነው ያኔ እሷ የምትወደው የእሱን አላህ አለም ታውቃላችሁ። የኔን በጣም ነበር የምትወደው ምናምን ብር ለሱ ነው የምትልከው። ከዛ መጀመሪያ ጠለብ ቤት እያለች እንትን ገዙ ማለት ነው። ቦታ ገዙ፣ ቤት ሰሩ። ከዛ ከጠለብ ተጠፋይ በኋላ ብር ምልከው በአባቷ ነበር ብር ምልከው። ከዛ በአባቷ እየላከ እያለ እሱ እንደዚህ ሌላ ቦታ ገዝተን ከዛ እንትን እንበል እንለዋጥ አንቺም እዛ ስሪ ምናምን አላት። ከዛ ስሪ ሲላት እሷ ምሽ ብላ ያንን በአባቷ የነበረውን ብር ከዛ ወደ እሱ አስገባችለት ማለት ነው። ወደ እሱ ስታስገባለት ሌላ ቦታ ገዛ። ከዛ ሌላ ቦታ ገዝቶ ቤት ሰራበት። ደግሞ ያን ሌላ መጀመሪያ ቦታ ገዝቶ ቤት አልሰራም ጠለብ እያለች። ከዛ ያንን ሽጦ ደግሞ ሌላ እንደዛው ያንን አትርፎ ሽጦ ሌላ ቦታ ገዛ እና እንደዚህ እያለ ቤታ ያኔ ብራቸው እንትን አለ ማለት ነው። ከዛ ኒካ አሰራት። በዚህ ሀገር በመጣች በስንት አመቷ ኒካ አሰራት። ከዛ ኒካ አስሯት ቤተሰብ ፈቅደው ምናምን ኒካ አስሯት። ከዛ እየሰራች እያለ ነይ ሲል ነይ እያለ ዛሬ ሄዳለሁ ነገ ሄዳለሁ እያለች እዚሁ አለች ማለት ነው 10 አመቷ። ከዛ እንትን አለ ከዛ እሱም ነይ እንደዚህ እዛ ብትመጭ ይሻላል ምናምን እያላት ነበረ። እሷ ደግሞ ይሄን ሀገር መልቀቅ አልፈለገችም። እናቷ ራሱ ነው ቶሎ ሳላይሽ እንትን እንዳልል ምናምን እያለቻት ነበረ። ታውቃላችሁ ስደት ያለ ነው ቶሎ ለመልቀቅ በጣም ያስቸግረናል። እና ከዛ አሁን እሷ ያንኛውን ባሏን ነበረ ትተው ሌላ ሰው ወደደች። እዚህ ሌላ ሰው ወደ አሁን ወይ ከዛኛው ያንኛው እንዴት መሆኗን ሰማ። ሌላ ሰው መውደዷን ምናምን ማለት ነው። ከዛ ያ ብር ከአባቷ ሁሉንም ወደ እሱ ስላስተላለፈኝ ያንን ብር ኸላስ እንትን አለ። ያንን ብር እሷ ስትመጣ ነው እንጂ ሌላ ሰው ማንም መጠየቅ አይችልም። እሷ ስትመጣ ተጠይቀኝ እንጂ አላቅም አላችሁ ቤተሰቦቿ ማለት ነው። ከዛ እሷ ስትመጣ ተጠይቀኝ። እሷ ስትመጣ እሷ ደግሞ መሄድ ያልቻለችም ከዚህ ገንዘቧን 10 አመት የለፋችበትን ብር ኸላስ የኢትዮጵያ ህግ ታውቃላችሁ አሁን ላይ እንትን አይደለም። ግን 10 አመት የለፋችበት ብር እንዲሁ ቀረ ምንም እንትን ሳይል ማለት ነው። እሷ መሄድ ያለው ትሄድ እንትን እለዋለሁ ትላለች። እሱም አሁን ሌላ ገባ። በከሷ ተስፋ ቆረጠ ማለት ነው። እና እስኪ ምን እንትን አላችሁ አስተያየት አላችሁ? እስኪ አስተያየት ስጡ ማለት ነው። ማስመለስ ትችላለኝ አሁን ላይ
ማለት የተላከበት ምናምን ብሩ አባቱ ያስተላለፈበት ይሄ የባንክ እንትን አላት። ግን እሱ አባቷ ምናምን ሲጠይቀው አላቅም፣ እሷ ስትመጣ እራሷ ትጠይቀኝ አለ እንጂ ብር አላቅም አለ። ቤተሰቦቿ ደግሞ በጣም ነው የተናደዱት ማለት ነው። ታውቃላችሁ እዛ ሀገር ስንት ለፍተን እንደምናመጣ። እሷ ራሱ በጣም የተናደደችው ግን የኔ እሷ መሄድም አልቻለችም። እዚህ ደግሞ ይሄኛው ልጅ ደግሞ እንትን አለች በመሀል ይሄኛው ሊገባ አላስ እንዲሁ ቀረች ማለት ነው። እና ምን አስተያየት አላችሁ? እስኪ አስተያየታችሁን ጻፉልኝ ማለት ነው ኮሜንት ላይ። ይሄ እንደዚህ ማድረግ የለባትም ነበረ። ታውቃላችሁ እኛ ተወደድን ሴቶች ሙጭጭ ነው የምንለው። እና በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።